አማርኛን ማንበብና መጻፍ ባለመቻላችሁ ኢሞጂን በመላላክ ወይም ደግሞ ሰዎችን አንብቡልኝ እያላችሁ ከሰዎች ፊት የምትቆሙ በተለይ በወጣትነታችሁ እድሜያችሁ ከ20ዎች እስከ 30ዎች አሊያም ደግሞ ከ20 እስከ 40 ውስጥ ሆናችሁ ሰውን አንብቡልኝ ጻፉልኝ እያላችሁ የምትሳቀቁ ልጆች በደንብ ራሳችሁን ልትጠይቁ ይገባል። እስቲ ቆም ብላችሁ አስቡት። ሁላችሁም ይህን ቪዲዮ የምትመለከቱ አዲሶች ከሆናችሁ ሰብስክራይብ እያደረጋችሁ ለሌሎች ሼር እና ኮፒ ሊንክ በማድረግ አዳርሱልኝ። ማንበብና መጻፍን ለምትቸገሩ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት መማር ትችላላችሁ። ምናልባት ስራ ሊበዛባችሁ ይችላል፣ ነገር ግን አማራጭ አለው። እናንተ አምናችሁና ወዳችሁ ለማንበብ ፍላጎት ኑሯችሁና ለመማር ወስናችሁ ከመጣችሁ የእናንተ የትኛውንም አማራጭ እንሰጣችኋለን። በቀን በማታ ወይም በጠዋት የምትማሩበትን አማራጭ እናንተ በፈለጋችሁትና በወደዳችሁት ሰዓት ብቻ ገብታችሁ እንድትማሩ እናደርጋለን። ብቃት ባላቸው መምህራን በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋለን። አለማንበብ፣ አለመጻፍ የበታችነት ስሜትን መቆጣጠር ብቻ አይደለም፣ ራስን መቆጣጠር ብቻ አይደለም። የበታችነት ስሜት እስከ ህመም እስኪሰማን ድረስ ከሰዎች ጋር መግባባት እስኪያቅተን ድረስ ራሳችን ግራ እስኪያጋባን ድረስ መማርና ማንበብ አለመቻላችን እዚህ ሁሉ ሊያደርሰን ይችላል። በራሳችን ላይ አደጋ በማስከተል ሊሆን ይችላል። ሌሎችም በትዳራችን ላይ በህይወት አጋራችን ላይ በጣም ብዙ አይነት ተጽዕኖ ተግዳሮት ሊደርስባቸው ይችላል። ስለዚህ ይሄ ደግሞ ቀላል መፍትሄ አለው። ቴክኖሎጂው ባመጣልን የስልካችን አፖችን በመጠቀም ኢሞ፣ ዋትስአፕ፣ ቴሌግራም ላይ በመጠቀም በአጭር ጊዜ ማንበብና መጻፍ ትችላላችሁ። እንዲሁም ዩቲዩብ ላይ በመከታተል አሊያም ቲክቶክ ጎራ በሉ ናይል አካዳሚ ብላችሁ ቲክቶክ ላይ ብትመጡ በሳምንት 5 ቀን እናስተምራችኋለን። ሲቀጥል ቅዳሜና እሑድ ዘወትር በላይቭ እንገናኝና እያንዳንዱን እናንተ የምትፈልጉትን ጥያቄና መልስ የተጠያየቅን አስፈላጊም ከሆነ ትምህርቱ እየተሰጣችሁ የምትቀጥሉ ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ የምናያቸው ደግሞ በስድስተኛ ፊደል ብቻ እንዴት ቃል መመስረት እንደምንችል አብረን እናያለን። ስድስተኛ ፊደልን ብቻ በመጠቀም የተለመዱና ቀላል የሆኑ ቃላትን አብረን እያነበብን አብረን እንዘልቃለን። ስለዚህ የመጀመሪያው ላይ እንደምታዩት ል ስድስተኛ ነው፣ ብ ስድስተኛ ነው፣ ስ ስድስተኛ ነው። ስናነበው ምን ብለን እናንብበው? ልብ ልብ። ከዛ ስ ጨምሩበት፣ ልብስ ልብስ የሚል ቃል ይሰጠናል ማለት ነው። ከዚህ ጋር ደግሞ ም ስድስተኛ አለ፣ ስ ስድስተኛ አለ፣ ር ስድስተኛ አለ። ስለዚህ ም ብለን ስ ምስ ከዛ ር ምስር ምስር የሚል ቃል ይሰጠናል። እዚህ ጋር ል ስድስተኛ አለ፣ ም ስድስተኛ አለ፣ ድ ስድስተኛ አለ። ልም ለም ከዛ ድ ጨምሩበት፣ ልምድ። በቀላሉ በተለይ ማንበብ እየቻላችሁ መጻፍ ለምትቸገሩ እንዲሁም ደግሞ ፊደላትን አንብባችሁ ጨርሳችሁ ቃላት ለማገጣጠም የሚቸግራችሁ ካላችሁ ረጋ ብላችሁ ተከተሉኝ። በአጭር መንገድ እንዴት ማንበብና መጻፍ እንደምትችሉ አብረን ስለምናይ፣ ስለዚህ እዚህ ጋር ል መጀመሪያ ካልኩኝ ከዛ ምን አስከትልበታለሁ? ፊደላትን ወደ ቁልቁል ስትቆጥሩ ሀለሃ መሰረሰ ሸቀ ያላችሁ ትቆጥራላችሁ አይደል? ልክ እንደዛ ነው ቃላት መስረታ ማለት ከዛ ውስጥ አንዱ ሀለሃ ካልነው ሀለሃ ራሱ አንድ ቃል ነው አይደል? እንደ ቃል እንወስደዋለን። ልክ እንደዛ ሁሉ እዚህ ጋር የለ ፊደል የመ ፊደል የደ ፊደል ስድስተኞች አሉ አይደል? መጀመሪያ ል ላለው ከዛ ም ልም ልም ከዛስ ድ ጨምራለሁ ልምድ ልምድ። እዚህ ጋር ቅ ላለው ከዛ ጥ ላለው ከዛ ል ላለው። ስለዚህ መጀመሪያ ቅ ከዛ ጥ ከዛ ል ምን ላለው ቅጥ ቅጥ ከዛ ል ስጨምርበት ጠበቅ አረግና ቅጥል የሚል ቃል እንዲሰጥ ያደርጋለሁ። ቅጥል። እዚህ ጋር ደግሞ ብ ነው። በ ሳይሆን እዚህ ጋር ቅጥ ያላት ብ ብላችሁ ሰዷት። ብ ከዛ ር ብር ይላል አይደለ? ብር ከዛ ድ ጨምሩበት ብርድ ብርድ የሚል ቃል ይሰጠናል። እዚህ ጋር ደግሞ ት አለ ከዛ ል አለ ከዛ ቅ አለ። መጀመሪያ ት ትላላችሁ ከዛ ል ትል ትል ከዛ ቅ ጨምሩበት ትልቅ ትልቅ የሚል ቃል ይሰጠናል። ይሄ ደግሞ ን አለ ከዛ ግ አለ ከዛ ድ አለ። መጀመሪያ ንና ግን ዋና እናንብብ። ንግ ንግ ከዛ ድ ጨምሩበት ንግድ ንግድ የሚል ቃል ይሰጠናል። እዚህኛው እ አለ እዚህ ደግሞ ህ አለ እዚህ ት አለ። መጀመሪያ እህ እህ። ይቺ ህና እ የተለያዩ ናቸው። ብዙ ሰዎች ደግሞ
የአ ፊደልና የሀ ፊደልን ያመሳስላሉ። ስለዚህ ልክ አይደለም። ብለን ህ ነው እህ፣ ከዛ ት ጨምሩበት እህት፣ እህት የሚል ቃል ይሰጠናል። ክ ስድስተኛ፣ ፍ ስድስተኛ፣ ል ስድስተኛ። መጀመሪያ ክ እንላለን፣ ከዛ ፍ ክፍ፣ ክፍ፣ ከዛ ል ክፍል፣ ክፍል። እዚህ ጋር ደግሞ ድ ስድስተኛ አለ፣ ም ስድስተኛ አለ፣ ጽ ስድስተኛ አለ። መጀመሪያ ድ እንላለን፣ ከዛ ም እንላለን። ድም፣ ድም፣ ከዛ ጽ ድምጽ። እዚህ ጋር ገ ይላል ማለት ዝ ይላል፣ ከዛ ን፣ ከዛ ብ። መጀመሪያ ዝ ን እንላለን፣ ከዛ ደግሞ ብ ስንጨምር ዝን ብ፣ ዝንብ የሚል ቃል ይሰጠናል ማለት ነው። እዚህ ጋር ድ ስድስተኛ አለ፣ ስ ስድስተኛ አለ፣ ት ስድስተኛ አለ። መጀመሪያ ድ እንላለን፣ ከዛ ስ ድስ፣ ድስ፣ ከዛ ትጨምር ድስት፣ ድስት። እዚህ ጋር ግ አለ፣ ከዛ ጥ አለ፣ ከዛ ም። መጀመሪያ ግጥ፣ ግጥ፣ ከዛ ም ግጥ፣ ግጥ። እዚህ ጋር ጥ አለ፣ ከዛ ል አለ፣ ከዛ ፍ አለ። መጀመሪያ ጥ ል እንላለን፣ ጥል፣ ከዛ ፍ ጨምሩ ጥልፍ፣ ጥልፍ። ጨ መጀመሪያ አለ፣ ን ስድስተኛ አለ፣ ቅ የትኛዋ ጭ ነች? እዚህ ጋር በጨ አርጓት ነው እንጂ ጭ ነች። ጭንቅ ስትጽፉ ኮመንት ላይ ጭንቅ ብላችሁ ጻፉልኝ። እኛ ደግሞ ፍ ከዛ ር ከዛ ፍ አለ፣ ር አለ፣ ድ አለ። መጀመሪያ ፍር፣ ፍር፣ ከዛ ድ ፍርድ። እዚህ ጋር ደግሞ ጽ አለ፣ ከዛ ን አለ፣ ከዛ ስ አለ። መጀመሪያ ጽ ን እንዳለ ጽ ን፣ ጽ ን፣ ከዛ ስ ጨምሩበት ጽንስ፣ ጽንስ ይሆናል። እዚህ ጋር ደግሞ ፍ ስድስተኛ አለ፣ ቅ ስድስተኛ አለ፣ ር ስድስተኛ አለ። መጀመሪያ ፍቅ፣ ፍቅ፣ ከዛ ር ፍቅር። እዚህ ጋር ደግሞ ሽ ስድስተኛ አለ፣ ፍ ስድስተኛ አለ፣ ን ስድስተኛ አለ። መጀመሪያ ሽፍ፣ ሽፍ፣ ከዛ ን ሽፍን፣ ሽፍን። የመጨረሻው ርዕስ፣ 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 ርዕስ በሚል እናጠቃልለዋለን። ዛሬ ያየናቸው ስድስተኛ ፊደልን ብቻ ተጠቅመን እንዴት ቃል መመስረት እንደምንችል አብረን አይተናል። እናንተም ባላችሁበት ናችሁ። በኢሞ፣ በዋትስአፕ፣ በቴሌግራም በውስጥ መስመር በመግባት በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት የተመቻችሁን አንድ ሰዓት በመምረጥ ቀን ላይ ስራ ብትሆኑም እንኳን ማታ አንድ ሰዓት ጊዜ ካላችሁ በዛች ሰዓት እየገባችሁ እንድትማሩ ስንል ከወዲሁ እናሳስባለን። ባላችሁበት ሆናችሁ መማር ትችላላችሁ። በኦንላይን በአካል መሄድ ሳይጠበቅባችሁ ቤታችሁ ድረስ አስተማሪ እየመጣ እንደሚያስተምራችሁ ያክል በኦንላይን መማርን ያክል አጥጋቢና የተሻለ እውቀት ሰጪ የለም። ስለዚህ በኦንላይን ትምህርታችሁን መከታተል የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በኢሞ፣ ዋትስአፕ፣ በቴሌግራም አናግሩኝ። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት መማር ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ